ይህ ታሪክ እውነት መሆኑን ለማመን የግድ እስከ መጨረሻው ማየት ይኖርባችኋል። ምክንያቱም መጨረሻው እናንተ ከምታስቡት በላይ እጅግ አስደንጋጭ ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በሰላም መጣችሁ። ዛሬ ይዤላችሁ የመጣው ታሪክ ዓለምን ጉድ ያሰኘ እስካሁን መልስ ያልተገኘለት አስገራሚ ምስጢር ነው። ከዚህ ቪዲዮ በኋላ ስለ ዓለም ያላችሁ እይታ ይቀየራል። ለታሪኩና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ ካደረጋችሁ ደግሞ ለሌሎች እንዲደርስ ትልቅ እርዳታ ታደርጋላችሁ። ከዓለማችን ድብቅ ማዕዘናት፣ ካልተሰሙ ምስጢራት ጀርባ ለማመን የሚከብዱ ግን ፍጹም እውነት የሆኑ ከዘመናት ታሪክ አሻራ ከትውልድ የመዝገብ ዶሴ ላይ የተመዘገቡ አስገራሚ ታሪኮች የሚቀርቡበት ልዩ ፕሮግራም ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በደህና መጡ። አስገራሚ ታሪኮች። ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ 4 አስገራሚ ታሪኮችን አቀርብላችኋለሁ። የደም ንስር። በሕይወት ዘመኑ ብዙ አሰቃቂ የቅጣት አይነት ሰምተው አይተው ሊሆን ይችላል። እጅ ሲቆረጥ፣ አንገት ሲቀላ፣ ቋንጃ ሲቆረጥ፣ በጥይት ሲገደል፣ በገመድ ሲታነቅ፣ በሳት ሲጠበስ፣ ይህን ሁሉ ሰምተውና አይተው አቤት ብለው ይሆናል። እኔ ግን እለወታለሁ፣ እኒህ ሁሉ አሁን ከምነግሮት ጋር ሲወዳደሩ ህመም የለሽ ይሆኑብዎታል። የቅጣቱ ስም የደም ንስር ይባላል። ይህ የግድያ ዘዴ በቫይኪንጎች ታሪክ ውስጥ እጅግ አስፈሪና አሰቃቂ ተብሎ የሚታወቅ የቅጣት አይነት ነው። በዚህ ቅጣት የሚቀጣው ሰው እጅና እግሩን ታስሮ እንጨት ላይ በአፉ ተደፍቶ እንዲተኛ ይደረጋል። ገዳዩ ሰው የሚቀጣውን ሰው በጀርባው ለሁለት እኩል በመክፈል ቆዳውንና ስጋውን በመቅደድ የጎድን አጥንቶቹን ከመሃል ሰብሮ ወደ ውጭ ገፋቸዋል። የጎድን አጥንቶቹ ወደ ውጭ ሲወጡና ቆዳው ሲለጠጥ በጀርባ በኩል ነው ሲያዩት የተዘረጋ የንስር ክንፍ ይመስላል። ለዚህም ነው የደም ንስር የተባለው። በስተመጨረሻም ሳምባውን ከውስጥ አውጥተው በተዘረጉ የጎድን አጥንቶች ላይ ይወጥሯቸዋል። በዚህም ሰዓት የሚቀጣው ሰው እስትንፋሱ እስኪቆም ድረስ ሳምባው ሲንቀሳቀስ ክንፉን እያርገበገበ ያለ ንስር ይመስላል። መቼም ይህን የቅጣት አይነት ሲሰሙ ምን ቢያደርጓቸው ነው እንዲህ የሚቀጧቸው ማለቱ አይቀርም። መልሱም ምክንያቱም የተለያየ ነው። የመጀመሪያው ቤተሰቦቻቸውን ለጎዱባቸው ሰዎች የበቀል መልስ የሚሆን ሲሆን፣ በሌላ በኩል ደግሞ ለቫይኪንጎች የጦር አማልክት ኦዲን መስዋዕት ለማቅረብ ነው። አንገቱ ተቆርጦ ለ18 ወራት ሳይሞት የቆየው ዶሮ። መቼም እርስዎ ወንድ ከሆኑ ዶሮ አርደው ሴትም ከሆነ ሲታረድ አይተው ያውቃሉ። ዶሮ ሲታረድ ለትንሽ ደቂቃ መንፈራፈሩ የማይቀር ነው። ከዚያ ግን ወዲያው ሕይወቱ ያልፋል። አሁን የምነግሮት ዶሮ ግን ለ18 ወራት ያህል ሕያው ሆኖ ቀጥሏል። መቼም እንዲህ ስለዎት ላያምኑኝ ይችላሉ። ቢያምኑኝም አንገቱ ሳይቆረጥ ቀርቶ ነው ይላሉ። ግን ተሸውደዋል። የዶሮው ስም ታምረኛው ማይክ በመባል ይታወቃል። ይህ ክስተት የተከሰተው በሀገር አሜሪካ በኮሎራዶ ግዛት ነው። ገበሬው ሎይድ ኦልሰን ራቱን ዶሮ መብላት አምሮት አንዱን ዶሮ ይዞ አንገቱን በመጥረቢያ ቆርጦ ይጥለዋል። ነገር ግን ታምረኛው ማይክ ከመሞት ይልቅ ተነስቶ መራመድ ጀመረ። ራቱን ዶሮ መብላት ያማረው ሎይድ የዶሮውን ጭንቅላት ብቻ ይዞ ቀረ። ታምረኛው ማይክም ያለ ጭንቅላት መተንፈስና መኖርን ቀጠለ። አሁን እንዲህ ስለዎት እንዴት እየተመገበ ኖረ ማለቶ የማይቀር ነው። ባለቤቱ በተቆረጠው የአንገቱ ክፍል በስሪንጅ ወተት፣ ውሃና ጥሬ እየመገበው ለ18 ወራት ኖረ። ታምረኛው ማይክም በዚህ መሞትን እምቢ በማለቱ ምክንያት በዓለም ዙሪያ ዝነኛ ሆነ። እልፍ መጽሔቶች የሱን ፎቶ እየያዙ ወጡ። በዓለም ሀገራትም እየተዘዋወረ መጎብኘት ጀመረ። በዚህም በወር እስከ $4500 ለባለቤቱ ማስገኘት ቻለ። ይህም ዶሮ ሞትን በማሸነፍ ለ18 ወራት ቢቆይም በ1947 ዓ.ም በአንድ ሆቴል ውስጥ በምግብ ታንቆ ሞተ። የውሃ ላይ ከተማዋ ናን ማዶል። ዛሬ ላይ ዓለም ላይ የተሰራ ብትባሉ ቅንጣት እንዳይገርማችሁ። ምክንያቱም ከ1000 ዓመት በፊት እንዲህ ተደርጓልና። ናን ማዶል ይህ ቦታ የሚገኘው በፓሲፊክ ውቅያኖስ አካባቢ በማይክሮኔዥያ በተባለ ደሴት አቅራቢያ ነው። ናን ማዶል የሰው ልጅ እንኳን በዚያን ጊዜ በዚህ ወቅት ሊሰራው የማይችል የሚመስል ድንቅ ጥንታዊ ጥበብ ነው።
ይህ ከተማ የተገነባው በውቅያኖስ ላይ በተሰራጩ 92 ሰው ሰራሽ ደሴቶች ላይ ነው። ለዚያም ነው የፓሲፊክ ቬነስ ተብሎ የሚጠራው። ከተማዋ የተገነባችው እጅግ ግዙፍ በሆኑ የባዛልት ድንጋዮች ነው። እያንዳንዱ ድንጋይ እስከ 50 ቶን ይመዝናል። ይህ ክብደት በቶን ትንሽ ከመሰለዎት ወደ ሌላ ዩኒት ቀይርለዎት አለው። ይህም ማለት እያንዳንዱ ድንጋይ የአንድን ዝሆን ክብደት በ10 እጥፍ የሚስተካከል ነው። የከባቢው ሰዎች ከተማዋ እንዴት ተሰራች የሚለው ጥያቄ መልሱ ከሰማይ የራቀ ቢሆንባቸው ከተማዋ የተሰራችው በሰው ኃይል ሳይሆን በጥቁር አስማት ነው ይላሉ። ለዚህም ሁለት ጠንቋይ ወንድማማቾች ድንጋዮችን በቃላቸው እያዘዙ በሰማይ እያበረሩ ከተማዋን ሰሯት እያሉ ይተርካሉ። ሳይንቲስቶች በዚህ ዙሪያ አይናችን አላየም ጆሮአችንም ደባ ልበስ ብለው ዝም ብለዋል። ዘፋኙ አሸዋ ዘ ሲንጊንግ ሳንድ ዓለማችን አናቃትም፣ በእርግጥ እሷም አታቀንም። አሁን ደግሞ ሰሃራና ጎቤ በረሃ ልውሰዳችሁ። በረሃ ስላችሁ መቼም በአእምሯችሁ የሚመጣው ሙቀቱ፣ ሐሩሩ፣ ንፋሱና ስቃዩ ነው። አሁን ግን ስለሱ አልተረክላችሁም፣ እንዲያውም ስለሚዘፍኑ አሸዎች አወራችኋለሁ። ይህ ክስተት የበረሃ መንገደኞችን ለዘመናት ሲያሸብርና ሲያስጨንቅ የዘለቀ የተፈጥሮ ምስጢር ነው። ይህ ድምፅ በበረሃ ውስጥ እንደ ትልቅ ሙዚቃ መሳሪያ ኦርጋን ወይንም እንደ አውሮፕላን ድምፅ ከፍተኛ ከመሆኑ የተነሳ መሬቱን ያንቀጠቅጠዋል። በጥንት ዘመን የነበሩ መንገደኞች ይህ ድምፅ በአሸዋ ውስጥ የተቀበሩ የጠፉ ከተሞች ደወል ወይንም የበረሃ መናፍስት መጥሪያ ነው ብለው ያምናሉ። ታዋቂው ተጓዥ ማርኮ ፖሎ እንኳን ይህን ድምፅ ሰምቶ ክፉ መናፍስት ስምህን እየጠሩ ከጓደኞቹ ሊነጥሉ ይሞክራሉ ብሎ ጽፏል። የአሁኑ ዘመናዊ ሳይንስ ይህ ድምፅ የሚፈጠረው አሸዋው ከከፍተኛ ኮረብታ ሲንሸራተት የሚፈጥረው ንዝረት ነው ቢልም እንዴት ሙዚቃዊ የሆነ የተስተካከለ ድምፅ ያወጣልና ለምን በሰሃራና በጎቤ በረሃ ብቻ ሆነ የሚለውን ጥያቄ ለመመለስ ጉልበት አጥቷል። እኒህንና መሰል ታሪኮችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ ያድርጉ።